ሰላም እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ቤተሰቦች ሁላችሁም እንዴት ናችሁ? ከሀገር ውጭም ከውስጥም ያላችሁ ማለት ነው። እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እና ዛሬ ልነግራችሁ የመጣሁት ስደት ላይ ላላችሁ እህቶቼ፣ እንደ እኔ ስደት ላይ ያላችሁ ማለት ነው። ሴትዮዋ ወይም የሚያስጨንቃችሁ ነገር የምትሰሩበት ጋር የሚያስጨንቃችሁ በቃ ብቻ አይምሯችሁ ላይ ያለው ጭንቀት ማስወገድ የሚችሉት በጸሎት ነው። እና ጠዋት ስትነሱ ልክ ከእንቅልፋችሁ እንደተነሳችሁ ሳትጸልዩ ወደ ስራ አትግቡ። የእነሱ ፊት ሳታዩ በፊት ጸሎት አድርጉ፣ ስገዱ። እውነቴን ነው የምላችሁ። እኔ ለውጥ ስላየሁ ነው ማለት እንደመጣሁ በጣም እፈራለሁ አውቃለሁ። ያ መጀመሪያ ሰዓት ላይ በጣም ይከብዳል የሰው ሀገር። በዛን ሰዓት ምን ማድረግ ነው ያለባችሁ? ጸሎት አድርጉ። ጠዋት ጸሎት አድርጉ እንደተነሳችሁ። የፈለገ ይልፈድባችሁ ጸሎት ሳታርጉ ቢያንስ አባታችሁ ነው እንኳን ብለሽ ከዛ በኋላ ስገጂ። 7ም ይሁን 3ም ይሁን 14ም ይሁን ስገዱና እንደው ካቃታችሁ 3 ስገዱና ወደ ስራችሁ ተመለሱ ማለት ነው። ማታ ስተኙ የፈለገ ይድከመሽ እንጂ ጸሎት አድርጌና ስገጂ። እውነቴን ነው የምላችሁ፣ ስገዱ ለእግዚአብሔር። ቢያንስ በስግደት ንስሐ እየገባን እዚህ የምናደርገው የምንበላው ነገሮች ለእኛ ለክርስቲያኖች ያልተፈቀደ ነገሮች ናቸው የምንመገበው ማለት ነው። እና ለዛም አንደኛ ደግሞ እውነቴን ነው የምላችሁ፣ እግዚአብሔር ከሁሉም በላይ ነው፣ ከሁሉም በላይ ነው። እመቤታችን እሷ ድንግል ማርያም አላማ ስላላት ነው ከሀገር አስወጥታ ይሄን ሁሉ መንገድ አቋርጠን እዚህ የደረስነው ማለት ነው። እና እንደዛም እየሆነ እያለ ግን ጸሎት አድርጉ፣ ስገዱ። ጸሎት አድርገሽ ብቻ ዝም ብለሽ አትተኝ፣ ስገጂ። ጠዋትም ማታም ስገጂ፣ ከቻልሽ ቀንም ስገጂ ማለት ነው። በጣም አሪፍ ነው ማለት ያው ለእግዚአብሔር አንደኛ ስጋሽን ብታደክሚ ነፍስሽ እንትን ይላል ማለት ነው። በእግዚአብሔር ፊት ለአንቺ ሞገስ ነው ማለት ነው። ሆኖም ግን ከክፉ ነገሮች ይጠብቅልሻል። መጥፎ ነገሮች ብዙ ነገሮች ያደርጋሉ። ያው ዝም እነሱ ተኝተው አያድሩም ለኛ ማለት ነው። አንደኛ ልጆቻቸውን በቃ እንዳናያቸው ራሱ የሆነ የሚያስነኩን ወይም የሚያበሉ ነገር አለ። አብዛኞቻችን እንደዛ ነው ማለት ነው። ከመቶ ቢያንስ 75% የሚያደርግ ነው ክፉ ነገሮች መጥፎ ነገሮችን ያደርጋሉ። እናንተ እሱን የምትከላከሉት በምንድን ነው? በስግደትና በጸሎት ነው። እውነቴን ነው የምላችሁ፣ ስገዱ፣ ጸልዩ። መጾም ባንችል እንኳን ያው አንችልም፣ መዳን ቤት ያለነው እኛ ብዙ ጊዜ መጾም አንችልም። ደህና ቤት ያጋጠማት አሁን መጾም ትችላለች እንጂ አንዳንድ ክፉ ቤቶች ምግብ ምናምን የማይፈቀድን አንቺ ሰርተሽ ዳቦ እንኳን ቂጣ ማትልደት ወይ የማይፈቀድ ቤት አለ። እነሱ የሚበሉትን የምትበይ ማለት ነው። እና እግዚአብሔር የውስጣችን ያውቃል። በስግደት በጸሎት እሱን ነገር እናሸንፈዋለን ማለት ነው፣ መጥፎ ነገር ሲያደርጉብን ማለት ነው። እና ስገዱ፣ ጸልዩ፣ ስገዱ። ስራ ስገቡ ጸልያችሁ ሰግዳችሁ ወደ ስራችሁ ተመለሱ። ማታም ገብተሽ ተጣጥበሽ ጸሎትሽን አድርገሽ ስገጂ። ቀንም ያስጨነቅሽ ነገር ሲሆን ጸልየሽ ስገጂ። ከዛ ይቀለል ይላል ማለት ነው። እና እህቶቼ ምን ልላችሁ ፈልጌ ነው፣ እኔ እንደመጣሁኝ ፔሬድ አልመጣም ማለት ነው። ልክ እንደመጣ በካምፓኒ ነው የመጣሁት። ቢሮ ላይ 2 ወር ቆይቻለሁ። የዛኔ ነበረ ፔሬድ። እዚህ ከመጣሁ በኋላ ምን ሆነ፣ ፔሬድሽ አልመጣም ስትለኝ አዎ አልመጣም አልኳት ማለት ነው። አንድ ፍሬ ሞዴስ ሰጠችኝ። አይ እኔ አለኝ ስላት፣ ከኢትዮጵያ ያመጣው ስለነበረ አለኝ ስላት፣ አይ እንኪ አስቀምጪ ብላ ሰጠችኝ ማለት ነው። እሱን ተጠቀምኩ አንድ የመጣና ማለት ነው። ከዛም በኋላ ይኸው 1 አመት ከምናምን ነው መጥተው አያውቅም። እና እንደዛ ያለ ምንድን ነው የሆነ ነገር ቢኖረው ነው መጠቀም አልነበረብኝም። የአዲስም ነበርኩ እኔ እንደዛ አላስብም። ግን አሁንም ቢሆን እግዚአብሔር ያሸንፋል። ከሁሉም በላይ እግዚአብሔር ነው። እና ተጠንቀቁ። ብዙ ነገሮች የሚደረግ ነገር የሚያደርጉ ነገር አለ። አሁን እኔ ቅዳሜና አርብ ላይ የሆነ ነገር ሆናለሁ፣ ያመኛል፣ ብር ልልክ የሚሄድ ቀን ይዞርብኛል እና መቶ ብር ይወስዱብኛል እነሱ። ይሄው አመት ከምናምን ነው መቶ ብር ይወስዱብኛል ማለት ነው። እና አሁን በጸሎት እያሸነፍኩ እየነቃሁ ነው። እግዚአብሔር ይመስገን፣ እየሰገድኩ ማለት ነው።